ስለእናንተ መረጃ እኮ አግኝቻለሁ። ሚዲያ ላይ ያለው በዚህ ቴንሽን የለቀቅንባቸው ያ ቀጠሩልን አላችሁ ደግሞ ስንወጣ ስንገባ አሁንም ቢሆን አታስጨንቁ። እኛ በዚህ ድንገት ነው የምንሄደው። ትዳሩን ለመመለስ ከልጁ ጋር እንደለየት ቀላል ነገር ነው ብላችሁ አሳሳቢ ሊሆን ይችላል። ግን ያ ነገር ሲውል ሲያገር ይሄ ነገር ካልሆነ ጤነኛ ሆነ ተባለ አንቺ ማስተካከል ማንም ይክድ የለም። ግን የእናንተ ትዳር ማስተካከል የምትችሉት ራሳችሁ ናችሁ። በተወሰነ ጊዜ ከሀገር ወጥታችሁ የራሳችሁ ጊዜ ልታሳልፉ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። በነገራችን ላይ ተውፊቅ እየሰራ የነበረውን ቪዲዮ እየሰራ እያቀረብኩላችሁ ነበረና ዛሬ ደግሞ እኔ የጠበቅኩት እንዲህ አልነበረም። ሆነን ለመናገር ከሆነ ውቃቢውን አዲስ አበባ ድረስ ይዞ ይመጣል ወይ ደግሞ እዛ አወጣቶ ቪዲዮ ይለቅልናል የጠበቅኩት ማለት ነው። እና ውድ ቤተሰቦቼ ይሄ አልሆነም። ግን ደግሞ ለምንድን ነው ያልሆነ? ምክንያቱም መረጃ አንዴ ከተጀመረ እስከ መጨረሻ ማወቅ እንፈልጋለን እኛ። ስለዚህ ለምንድን ነው የጀመርከውን ቪዲዮ የርክበትን ምክንያት መስዋዕት የከፈልክበትን ለምንድን ነው መልስ ማሰጠን ማትነግረን? ሌላ ቪዲዮ ለምን ጀመርክ? አይ ነው ብዙ ነገር ደርሶብሃል፣ ብዙ ነገር አሳልፋል፣ ብዙ ነገር ሆናል እናውቃለን። ነገር ግን ደግሞ ቁጥር 3 መሰለኝ ይሄ እንትን ያልኩት እየተከታተልኩ እያቀረብኩ ነበር። እሱን ነበር የጠበቅኩት። ዛሬ እያወጣጣ ትመጣልናል ብለን ነበር። ያደረግከው ነገር ማንም ማረገው ነገር ነው፣ ጥሩ ነገር አድርጋል በእርግጥ። ነገር ግን ደግሞ ለምንድን ነው ያላቀረቡት? መጨረሻ ምን ላይ እንደደረሰ ምን እንደሆነ ለምን አልነገርከን? ለምንድን ነው እንዲቋረጥ ያደረግከው? ጥያቄ ነው ይሄ። መልስ እንደምትሰጠን ተስፋ አድርጋለሁ። ምክንያቱም ኮመንት ላይ ብዙ ሰው ስለጠየቀክ ማለት ነው። በመቀጠል ደግሞ ማለት ነው ሄርሜላን አብርሃምን ይዘን ሀገር እንወጣለን ምናምን እያሉ ነበር ትናንትና። እኔም ተናግሬያለሁ። አንተ የለቀቀው ቪዲዮ እንዳስጨነቃቸው ግራ እንዳጋባቸው በጣም በቃ የጥያቄ ምልክት ስለሆነባቸው ነው እንደዛ ተጨንቆ ሲናገሩ ነበር። ሀገር የማውጣቱ ጉዳይ አንተ ስለደረስክበት አንተ የደረስከው ነገር ሁሉም ነገር እስከ መጨረሻው ሳትጓዝ እንደማታልፍ ስለሚያውቁ ሀገር የማውጣቱን ጉዳይ አወሩ ማለት ነው። እነሱ ያው ነገር ግን ደግሞ አንተ የደረስክበትን ያደረከውን ነገር ለአንተ ተመልካቾችና ለአንተ ተከታታዮች ማሳወቅ አለብህ። የደረስክበትን ያ ሁሉ መስዋዕት የከፈልክበትን ያ ሁሉ ፈተና ያየህበትን የተደበደብክበትን ብዙ ነገር ማንም ገብቶ ማረገውን ነገር ስላደረክ ማለት ነውና ስለዚህ መጨረሻውን ማወቅ እንፈልጋለን ማለት ነው። መጨረሻውን ማወቅ ብቻ ሳይሆን ሁሉንም ነገር ማወቅ አለብን እንጂ ምክንያቱም ይሄ ልጅ የእሱ ህመም ስላመመክ የእሱ ምንነት ስለከበደክ ብዙ ነገር እሱ እንዲህ ሆኖ ማየት አልፈልግም ብለህ ነው አይደል እዛ ድረስ የሄድከው። ስለዚህ ሁሉንም ነገር ማወቅ አለብን እላለሁ። ውድ ቤተሰቦቼ እናንተስ ምን ትላላችሁ? በስመ አብ ውጪ ሙቀት ነው። ከስራ እየመጣሁ ነበረና መንገድ ላይ እያወራሁ ነው የመጣሁት እና እናንተስ ምን ትላላችሁ? መልስ እንድሰጠን አትፈልጉ? መጨረሻውን ማወቅ የለባችሁ? በፎቶ እንደተደረገው ቃዊ ሲናገር ሰምታችኋል ትናንትና። ከዛ በኋላስ ምን ሆነ? ምን ላይ ተደረሰ? መጨረሻውን ማወቅ እንፈልጋለን። በእርግጥ ልጁ ሁሉንም ነገር ግልጽ ማድረግ አልፈለኩም እያለ ነው። ግልጽ ማድረግ ያልፈለገ ደግሞ እነዚህ ልጆች ሚዲያ ላይ ታዋቂ ናቸው፣ ብዙ ነገሮች አሉ፣ ብዙ ነገር እያለ ነው ያለና ስለዚህ ብዙ ነገር ታዋቂ ቢሆኑ ያደረጉት ነገር መቀጣት አለባቸው። ያደረጉት ነገር ለሆነው ነገር መቀጣት አለባቸው። ምክንያቱም የሰው ልጅን በዚህና ልክ ፎቶ አድርጎ ካመጡ ያደረጉት ነገር አንተ እዛ ድረስ ሄድከው ያ ሁሉ መስዋዕት ከፍለ አንተ እኮ ያን ሁሉ መስዋዕት ከፍለ እዛ ድረስ ሄድከው ሁሉም ነገር አሳውቃለሁ ብለህ ነው። እነሱ ታዋቂ ናቸው፣ ለነሱ ብዬ እንዲያረጋለሁ እንትተህ የተደረገውን ሁሉ እንትን በለውልም ማለት ነው፣ አሳውቁም ማለት ነው። እና ይሄንን ነው የምላችሁ ውድ ቤተሰብ። በነገራችን ላይ ታገር እንወጣለን ምናምን ብሎ ሲቀበጥሩ ነበር
ምክንያቱም ታገሬ የመውጣታቸው ጉዳይ ቶፋ በለቀቀው ቪዲዮ ነው። ምክንያቱም ቶፋ ሳይለቅ በፊት እንደዚህ አይነት አነጋገርም አልተናገሩም። ታገርም እንወጣለን ብሎ አልተናገሩም። ታገር ከወጡ የትኛው ሀገር ነው መተት የሚሰሩ ጥንቆላ የሚሰሩ ነው የሚቀበለው? እና ለነሱ ወዴት ሀገር እንደምትሄዱ እና ለዚህ ከመጣቸው ዌልካም ብለን እንቀበላቸዋለን ማለት ነው። ያም ሆነ ይሄም ልጁ ወደ ራሱ መልሱ። ልጁ ወደ ራሱ ይመለስ። ትናንትና ዳኒ አግኝቶ ሲያወራ ያሳዝን ነበር። እውነት በጣም ያሳዝን ነበር። ተክሶ ነበር ቁጭ ያለ ብቻውን። ዳኒና ቡዜ ሄዶ ሲያወሩት ምናምን የምናገረው ነገር እነሱ ያሉትን በል እንደምል ምናምን እየተናገረ ነበር እና ልጁ ያሳዝናል። በእርግጥ ግን ደግሞ እግዚአብሔር ረድቶት ወደ ራሱ እንዲመለስ በጸሎታችሁ አስቡት ቤተሰብ። እኔ ግን አጭር እና ግልጽ ለጆዬ ነው ዛሬ መልእክቴ ማለት ነው። ምክንያቱም ዛሬ ኡቃቢውን እያስለፈለፍክ ወይ ደግሞ የተደረገበትን ፎቶ የት እንዳለ ምን እንደሆነ ማን እንዳደረገ ምናምን ትነግረናለህ ብለን ነበር። ከሰውየው አንደበት መስማት ስለፈለግን ነው እንጂ እነሱ እንዳደረጉ አንተም ደጋግመህ እየተናገርክ ነበር። እነሱ እንዳደረጉ እኮ ሁሉም ተናግሯል እኮ ሁሉም ያውቃል እኮ። ነገር ግን ደግሞ ሰውየው ሲናገር መስማት ይፈልጋል ብዙ ሰዎች ማለት ነው። ሰውየው ሲናገር ብዙ ሰው መስማት ይፈልጋል። ምክንያቱም ሁሉንም ነገር አቅርባ ያለናል። ፎቶ ላይ እንደተደረገ ተናግራል። ብዙ ነገሩን አቅርባል። ስትመታ ስትገባ ቡታጅራ ስትደርስ ሁሉ ነገር ግልጽ እያሳየን ነበር። ይሄንንም ደግሞ ሰውየው ስለፈልፍና ከቡታጅራ ወደ አዲስ አበባ ስትመለሱ አልቀረስክም። ላይመች ይችላል። ብዙ ነገሮች ሊከብዱ ይችላሉ። ተመተ ነበረ፣ ወርቀ ነበረ፣ ብዙ ነገሮች አሉ። እሱ ሳልረዳ ቀርቼ አይደለም። ነገር ግን የአብርሃምን መጨረሻ ምን እንደሆነ እንዴት ማድረግ እንዳለባቸው ሚዲያ ላይ ማቅረብ ላትፈልግ ትችላለህ። ምክንያቱም መረጃ እንዲወጣና እንዳያሸሹት ብዙ ነገር እንዳይደብቁ ስለፈለክ ሊሆን ይችላል። ነገር ግን ደግሞ አብርሃምን በአንተም ሆነ በአንዋርም በተለያዩ ሰዎችም ሆነ ቀርበ ማዳን አለብክ። እስከዚህ ደረጃ ድረስ ከሄድክ አንዋርም ብዙ መስዋዕት ከፍላችሁ ብዙ ነገር አድርጋችሁ እንዳዳናችሁት አብርሃምን ደግሞ ከእግዚአብሔር በታች ወደ ራሱ እንዲመለስና እንዲድን እርዱት ነው ማለት የምንፈልገው ማለት ነው። እነሱ ወጥተው ታገር እንወጣለን፣ ታገር እናስወጣለን፣ ማንም ምንም ብል ተኔ ጋር አብርሃም መሆኑ ደስተኛ አይደሉም ምናምን ብላ እየሰከሰች ነበር። እሷ ሁሌ መልክ ትሰራለች። ምክንያቱም ሚዲያ ላይ ካመጣቷ ጀምራ እስካሁን ደረጃ መልክ እየሰራች ነው የመጣችው ልጅቷ። ፍሬምም እንደዛው ማለት ነው። ይሄ ብርቅ አይደለም። ምክንያቱም ስለምናውቃት ልጅቷ ሁሌ አስመስላ ስለምትመጣ ይሄን አይደለም ለባልና ጓደኞቿ ራሱ ብዙ ነገር እያስመሰለች ነበር አብራቸው ስትኖር ነበር እና ስጣሉ በማል የሚያወሩ ነገሮች አሉ ጓደኞቿ ራሷ ማለት ነውና ያም ሆነ ይሄም ጆዬ ግን የደረስክበትን እንድታሳውቀን እንፈልጋለን። በማል ሌላ ነገር እንድትነግረን አይደለም። ምክንያቱም በሰፊ ነው እየተከታተለ ያለ ነው። በሰፊ ነው ብዙ ነገር እንትን እየተሰጠ ያለ መረጃ እየተሰጠ ነው ያለ እና እዛ የርክበት ምን ላይ እንደደረስክ ሰውየው ምን እንደሆነ ስለ ሰውየው አይመለከተንም። የአብርሃም መጨረሻ ማወቅ እንፈልጋለን። መጨረሻውን እንድትነግረን እንፈልጋለን። እና ፍሬም ወጥቶ ለፈለፉ ሩታ ወጣ ለፈለፈች እኛ አይመለከተንም። ምክንያቱም ልጁ ተሩታ ጋራ የሚሆን ተርሜላ ጋራ የሚሆን ወደ ራሱ ተመልሶ ጤነኛ ሆኖ እንደፈለገ ተንቀሳቅሶ ከዛም በኋላ ተፈለገ ሰው ጋር መኖር ይችላል ማለት ነው። እሱ ጉዳያችን አይደለም። ጉዳያችን ግን እንዴት በሚዲያ የምናውቀው ሰው ያ ጤነኛ ልጅ በዚህ ልክ ፎቶ አድርጎ ያመጡታል ነው እንጂ ተማንም ጋር አይኖር። አዎ ብዙ ነገር በድሏታል ሩታን። ግን ደግሞ በዚህ ልክ አርጋ ታመጣዋለች ብዬ አንድ ቀን ማስቤ አላውቅም። ምክንያቱም አብሮ የኖረ አብሮ የበላ ብዙ ነገር አብሮ ያሳለፈ ሰው በዚህ ይጨቃከናል ብዬ አላስብም። በዚህ ጨክና እሷ ይሄንን አርጋ መጣች አይደል? የእሷን ጭካኔ ለምንድን ነው አንተ ሚዲያ ላይ ማውጣት የደበረክ? ለምን? እሷ እኮ በጣም ብዙ ነገር እየተናገረች ነበር። ምንም አይመጣም፣ ምንም አታመጡም፣ እኛ ደስተኛ ሆነን እንኖራለን፣ ይሄ በዚህ አይቀጥልም ምናምን ብላ ነበር ዛቻ ስታስተላልፍ የነበረ ትላንትና። ስለዚህ ደግሞ አንተ ያወራ ነው በስልክ ያወራዋችሁ ነገር አለ እሱን ራሱ አውጣለሁ ስትል ነበር። አውጣ ልጁም ቤተሰቡም ይረፍበት፣ እኛም እንረፍበት። አውጣ። እሷ ለራሷ ለህይወቷ ያልፈራችው
ለህይወቷ ብትፈራ ኖሮ በልጇ ላይ በባሏ ላይ እንዴት ታደርጋለች? እንዴ በልጇ አባት ላይ ስላልፈራች ነው በልጇ አባት ላይ ይሄንን ሁሉ ነገር ያደረገችው አይደል? ስለዚህ አንተ ታዲያ ለምንድን ነው ለእሷ እንዳላወጣ ነገ አብረን ነው የምንበላ አብረን ነው የምንጠጣ አብረን ነው የምንኖረው ምናምን ብለህ የፈራኸው? እሷ እኮ የልጄ አባት ነው ያለችው አቅፋ አብራ ስተኛ የነበረ ብዙ ላይፍ አብራ ያሳለፈችው ሰውዬ ራሱ ነገ ወደ ራሱ ስመለስ የሆነ ነገር ያደርገኛል ብላ አልፈራች ማለት አንተ ምንም የሚያስፈራ ነገር የለም። ስለዚህ ውድ ቤተሰቦቼ ኮመንት አስተያየታችሁ እንድትሰጡ እፈልጋለሁ። ምክንያቱም ትክክል ካልሆንኩ ግን ትክክል ነኝ ብዬ ነው የምናገረውን ነገሮች እዚህ ጋር። ምክንያቱም አብርሃም ይሞታል ሀገር ይዛችሁ ከወጣችሁ አብርሃም እንዲሆናል ምናምን ብሎ መታጆዬ ማለት ነው እንዴ አብርሃም ይሞታል የሰጠውን ነፍስ እግዚአብሔር ያውቃል። ጦንቃይ ሆኖ ያለክ ወይስ አንተ ነህ እያልክ ያለው? ጦንቃው ካለ ሀገር እንዳይወጡ ቶሎ ይሄ ልጅ ወደ ራሱ እንድመለስ ማድረግ አለባችሁ። በቃ ይሄ ልጅ ምንም ነገር እንዳይሆን መቼም ከሱ አንደበት ከሰውየው አንደበት የሆነ ነገር ሳሰማ እንዲህ አትልም። እነሱ ደግሞ ታገር ወጥተው የትም አይወስዱትም። የት ነው አሮብ? ምናልባት አሮብ ከሄዱ ነው። አረብ ሀገር ማንም